ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቻናል ቤተሰቦች እንዴት ናችሁ? እንግዲህ ከሰሞኑ እጅግ በጣም አነጋጋሪ የሆነችው የ14 ዓመት ልጅ ማለት ነው በጣም አነጋጋሪ የሆኑ ቪዲዮዎች እየወጡ ይገኛሉ። ምናልባትም አንዳንዴ የሰው ልጅ እንጀራ ቤቱ ጋር እንደሚወጣ ቤቱ ጋር እንደሚከፈት በምን እንደምንኖር እኛ ካሰብነው በላይና ያላሰብነው ነገር እንደሚሆን በህይወታችን እንደሚመጣ ያው ይታወቃል። እቺ ህፃን ልጅ የ14 ዓመት ልጅ ናት። ነገር ግን ቆንጆ የ14 ዓመት ልጅ በመልኳ ውብና የሆነ የራሷ ከለር የሚስብና ማስታወቂያ መስራት የምትችል ቆንጆ ሞዴል መሆን የምትችል እንደሆነ እየተነገረላት ቆይቷል ማለት ነው ሰሞኑን። አሁን ላይ ደግሞ ታዋቂ የሆኑ የኢትዮጵያ የሀገራችን ልጆች ቲክታከሮች ማለት ነው እና እነሱም ወደ ቤተሰቦቿ ጋር ሄደው ልጅቱ መስራት እንደምትችልና በዚህ ውበቷ ሰርታ ራሷንም ቤተሰቦቿንም መቀየር እንደምትችል ከቤተሰቦቿ ጋር አውርተው ማለት ነው አሁን ላይ ወደ መዲናችን ወደ አዲስ አበባ ልጅቱን ከቤተሰብ አስፈቅደው ይዘዋት መጥተዋል። ይቺ የ14 ዓመት ልጅ ምናልባትም በስሯ ሰው ያስፈልጋታል። እድሜ የሚያስተምረው በጣም ብዙ ነገር ስላለ ማለት ነው። ከትምህርት ቤት በላይ የሚያስተምረው የሰው ልጅ እንደኔ በኔ እይታ ማለት ነው ከትምህርት ቤት ከምንማረው በላይ ህይወት እድሜ ያስተምረናል። እንግዲህ ይቺ የ14 ዓመት ልጅ በስሯ የሚያስተምራትና ነገሮችን ሁሉ ሰከን አርጋ እንድታይ የሚንከባከባት ሰው ሊኖርም ግድ ይላል። ነገር ግን አሁን እነ ማስተር አብነት ወደ ቤተሰቦቿ ያሉበት ሀገር ሄደው ማለት ነው ከቤተሰቦቿ ጋር የሚሆነውን ነገር አውርተው ተነጋግረው ልጅቷን ወደ አዲስ አበባ አምጥተዋታል። አንዳንድ ትላልቅ የልብስ ድርጅቶች ሊሆን ይችላል ማስታወቂያ እንድትሰራና ራሷንም ቤተሰቧንም ሀገሯንም መቀየር የምትችል ገና የ14 ያው አንድ ሰው ራሱንና ቤተሰቡን ቀየረ ማለት ሀገርን ቀየረ ነው። አዲስ ነገር የለውም። ያንም ማድረግ እንድትችል ማለት ነው ወደ አዲስ አበባ ሄደው ከቤተሰቦቿ ፈቃድ ጠይቀው ልጅቷ አዲስ አበባ ገብታለች። እንኳን ደህና መጣሽ፣ ገና በ14 ዓመትሽ ጥሩ ነገር ወደፊት እንዲገጥምሽ የሁላችንም ምኞት ነው። የ14 ዓመት ልጅ ደግሞ የሆነ ነገር ሲያገኝና የሆነ ነገሩ በእጃችን በሰራነው ስራ በትምህርት በውበት በቁመት በመልክ የሰው ልጅ እንጀራ እጅግ በጣም ብዙ ነው። ዋናው ነገር ጤና ነው። ለሁላችንም ፈጣሪ ጤናችንን ይስጠን ማለት እወዳለሁ በዚሁ አጋጣሚ። እና እንግዲህ ይቺ የ14 ዓመት ልጅ በተቀረጸችው ቪዲዮ ሀገሯ ላይ ማለት ነው ከምባታ ከዛ በተለቀቀ ቪዲዮ በጣም ውበቷን ብዙ ሰዎች መነጋገሪያ የኔ ጥቁር አዝሙድ የኔ ቆንጆ የሚላት እጅግ በጣም ብዙ ነው። ነገር ግን ልጅቷ ገና የ14 ዓመት ልጅ ናት። ህይወቷ ላይ ጥንቃቄ ሊደረግበት የሚገባ ነገር አንዳንድ ነገር ቢኖርም ነገር ግን መልካም የስራ ጊዜ እንዲሆንላትና ልክ እንደዚህ አሁን እየተቀባበሉባት ያለው ቪዲዮ አንዳንድ ፎቶዎች ደስ የማይሉም ቢኖሩም ነገር ግን ለማስታወቂያ እስከሆነ ድረስ ማለት ነው እች ልጅ ወደ ስራ ገብታ ራሷንና እንደተባለውም ከነቤተሰቦቿ ተቀይራ ኢትዮጵያንም በዚህ በቆንጆ ውበቷ አስጠርታ ወደፊት ደግሞ የ14 ዓመት ልጅ ሆኜ በዚህ ቪዲዮ እያለች ወታ እሷም እንደምትናገር በጣም እርግጠኛ ነኝ። ወደፊት ያላትን የስራ ጊዜና የሚገጥመው ያው ቻሌንጅ ስላለ የሚገጥማትን ቻሌንጅ ሁሉ በድል ተወጥታ ጥሩ የስኬት ማማ ላይ ደርሳ እንድናያት የሁላችንም ጸሎት ነው። አይደለም የ14 ዓመት ልጅ ትልቅ ሰው ራሱ የሆነ ነገር አድርጎ ወጥቶ ያሳለፈውን ሲናገር ያው እኛ ኢትዮጵያኖች ደስ ስለሚለን ማለት ነው የዚች 14 ዓመት ህፃን ልጅ ህይወት ተቀይሮ ለማየት ያብቃን። እንዲህ ፎቶ በፎቶ ብቻ ሆኖ እንዳይቀር የሁላችንም ጸሎት ነው። ነገር ግን ታዋቂ እና ደጋግ ኢትዮጵያኖች ኢትዮጵያ ላይ በጣም ብዙዎች
እንዳሉ ሀገራችን ላይ ይታወቃል። እንኳን እነ ማስተር አብነትን አገኘሻቸው። አሁን ወደ ህይወት ስኬት ላይ በ14 ዓመትሽ ስለገባሽ የሁላችንም ደስታ ነው። ደስታሽ ደስታችን ነው ማለት እንወዳለን። እንግዲህ ለዝች ለህፃን ልጅ መልካሙን ሁሉ እንዲገጥማት የሁላችንም ምኞት ነው። ለእናት ለአባቷም ለራሷም ለሀገሯም ደስታንና ስኬትን ይዛ የስኬት ማማ ላይ ደርሳ እንደምንገናኝ ባለሙሉ ተስፋ ነን። መልካሙን ሁሉ ይግጠምሽ ማለት እንወዳለን። መልካም የስራ ጊዜ ማለት እንወዳለን። ወደ መዲናችን አዲስ አበባ ከቤተሰቦቿ ፍቃድ ወስደው ራሷን መቀየርና ቤተሰቦቿንም ጭምር መቀየር እንድትችል ስራ እንድትሰራ የማስታወቂያ ስራዎችን መስራት እንድትችል ወደ አዲስ አበባ ገብታለች ማለት ነው። እጅግ በጣም ደስ ይላል። መልካም የስራና የትምህርት ጊዜ ይሁንልሽ ማለት እንወዳለን።